ኢየሱስ ክርስቶስን የተወለደበትን ወር ለኢየሱስ ክርስቶስ የሰጠች ብቸኛ ሀገር ኢትዮጵያ ብቻ ናት። ታኅሳስን ሌላው ዓለም በፍጹም አያደርገውም አያውቀውም። የትም ዓለም ዙር እንግዲህ ስንት ሀገሮች አሉ? ዓለም ላይ ብዙ ሀገሮች አሉ አይደለም? 200 ከዛ በላይ ሊሆን ይችላል። አንዱም ሀገር ብትሄድ ወሩን ለኢየሱስ ክርስቶስ የሰጠ ከኢትዮጵያ በቀር አታገኝም። ምን ማለት ነው? ግን ታኅሳስ ማለት ኢየሱስ ማለት ነው አይደለም? ታኅሳስ ማለት በግዕዝ ቋንቋ ሐሰሰ ማለት ፈለገ። ማሰስ ሲባል ሰምተህ ማሰስ መፈለግ ማለት ነው። ታኅሳስ ማለት የመፈለግ የማሰስ ወር ማለት ነው። ሶስቱ ነገስታት ወርቅ፣ ዕጣን፣ ከርቤ ይዘው ኮከብ እየመረራቸው እያሰሱ ከሀገር ወደ ሀገር እያሰሱ የተወለዱ አይሁድ ንጉሥ ወዴት አለ? የእርሱን ኮከብ በምስራቅ አይተን ለእርሱ ልንሰግድ መጥተናል ብለው አስሰው ስላገኙት ነው ታኅሳስ የተባለ። የለም ምድር ላይ ብትፈልግ አታገኝም። ከዚህ በቀር ምን ልትለው ትችላለህ? እና ለሰብአ ሰገል የሰጠች ናት ወሯ። ሌላው ዓለም ምንም ልትለው አትችልም። ጣዖት ነው የተሸከመው።